ቢትኮይን 124 ቀን ብቻ ቀርቶታል። ታሪካዊ ዳታዎችን ለመመልከት ስንሞክር የቢትኮይን ሃቪንግ በተደረገ ከ500 ቀን በኋላ በአቬሬጅ ቢትኮይን አዲስ የዋጋ ሪከርድ ያስመዘግባል ወይንም ኒው ኦል ታይም ሃይ ያስመዘግባል። የአንደኛውን ትተን የሁለተኛውን ሃቪንግ እንኳን ብንመለከት ሃቪንጉ ከተደረገ ከ525 ቀን በኋላ ዋጋው በጣም ጨምሮ አዲስ ኦል ታይም ሃይ ያስመዝግባል። የሶስተኛው ደግሞ እንደዚሁ ሃቪንግ ከሆነ ከ548 ቀን በኋላ አዲስ ኦል ታይም ሃይ ያስመዝግባል። አሁን ያለንበት አራተኛው ሃቪንግ ላይ ደግሞ ከሆነ በጥቂት ወራቶች ውስጥ ብቻ ሌላ ኒው ኦል ታይም ያስመዝግቦ ነበረ 108,000 ከዛ ተመልሶ ወርዶ 78,000 አካባቢ ደርሶ ነበረ። የዚህን ሳይክል ኦል ታይም ደረሰ። ከዚህ በኋላ አይጨምርም ተብሎ ሲታሰብ አሁን ግን ተመልሶ 93,000 አካባቢ ደርሷል አንዱ ቢትኮይን። ዛሬ ያ አራተኛ ሃቪንግ ከሆነ 376ኛ ቀን ላይ እንገኛለን። በፊት የነበረው በአቬሬጅ ብናይ ከ500 ቀን በኋላ ነበረ አዲስ ኦል ታይም የሚያስመዘግበው። አሁን ደግሞ ወደዛ 124 ቀን ብቻ ነው የቀረው። አሁን ካለበት ከ93,000 ተነስቶ 108,000 አልፎ ሌላ ኒው ኦል ታይም ያስመዘግባል ወይንስ ተመልሶ ይቀንሳል ብላችሁ ታስባላችሁ? አሁን ይጨምራል እያልኳችሁ አይደለም፣ ግን ያለፈው ዳታ ይህን ይመስላል። የእናንተ ግምት ግን ከዚህ በኋላ በ124 ቀን ውስጥ ይጨምራል ሌላ ኦል ታይም ያስመዘግባል ብላችሁ ጠብቃላችሁ ወይንስ ተመልሶ ይወርዳል? ኒው ኦል ታይም ካስመዘገበስ ስንት ይደርሳል ብላችሁ ታስባላችሁ? ኮሜንት ላይ